ጤና ይስጥልን የሰዓቱን ዜና ይዘንላችሁ ቀርበናል። 12 የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀል ፈጽመዋል በሚል በጀርመን ክስ እንዲመሰረትባቸው ተጠየቀ። ክሱ እንዲመሰረት የጠየቁት የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና የትግራይ ተወላጅ የሆኑት ግለሰቦች ናቸው። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረድኤት ሰራተኛን ጨምሮ 8 የትግራይ ተወላጆች 12 ኢትዮጵያውያንና ኤርትራ ከፍተኛ ባለስልጣንና ወታደራዊ አዛዥ በሰሜኑ ጦርነት ወቅት በትግራይ የጦር ወንጀለኛና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል በማለት ለጀርመን አቃቢ ሕግ አቤቱታ አቀርበዋል። የወንጀሎቹ ሰለባና ወንጀለኞቹ ሲፈጸም እማኝ የነበሩት አቤቱታ አቅራቢዎቹ የጀርመን ፌዴራል አቃቢ ሕግ በወንጀለኞቹ ላይ የምርመራ መዝገብ እንዲከፍትና በአገሪቱ ፍርድ ቤት ክስ እንዲመሰረት ጠይቀዋል። ግለሰቦቹ አቤቱታውን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎች ድርጅቶችና የህግ ባለሙያዎች ድጋፍ ነው ብለዋል። የጀርመን አቃቢ ህግ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ ማድረግ ስልጣን አለው። ከቀበሌ ነዋሪ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል ሲል የትግራይ ክልል ሰላምና ጸጥታ ቢሮ አስታወቀ። መታወቂያው በሁሉም አካባቢዎች ተሟልቶ ባልተዳረሰ ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም ሲሉ አንዳንድ የመቀሌ ከተማ ነዋሪዎች ገለጹ። የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መንቀሳቀስ ይከለከላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ፣ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየታቸውን እየሰጡ አሉ። ከነዋሪዎቹ ገንዘብ ለመሰብሰብ ከማለም ውጪ የሚተገበር መግለጫ አይደለም ያሉት አልጠፉም። በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚል ጠንካራ አስተያየታቸውን ያንሸራሸሩ ወጣቶችም አሉ። የክልሉ ሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለእደላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነ ያመለክታል። ከቅርብ ጊዜ በኋላ ያለ ቀበሌ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። ቲክፋ ኢትዮጵያ የመቀሌ ቤተሰብ አባል የክልሉ የሰላምና ጸጥታ ቢሮ መግለጫ ለማረጋገጥ ወደ ተወሰኑ የመቀሌ የቀበሌ መስተዳደሮች ተዘዋውሮ እንደተመለከተው የተባለው የነዋሪ መታወቂያ ተሟልቶ አልቀረበም። የመቀሌ ከተማ የአንድ ቀበሌ አስተዳደር ለቲክፋ በሰጡት አስተያየት ቢሮ የሚለውና መሬት ላይ ያለው አይገናኝም። ለምሳሌ የኛ ቀበሌ ነዋሪዎች መታወቂያ እንዲዘጋጅ የሚጠይቅ ገንዘብ አሟልተው ባለመክፈላቸው ምክንያት የደረሰን የህትመት ውጤት ስለሌለ እደላ አልጀመርንም ብለዋል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎች ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነው። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊ ፋይዳ ዲጂታል መታወቂያ እንዲሁም የአዲስ ፓስፖርት እደላና እድሳት ችግሮቻቸውን በመጠኑ ሊያቃልልላቸው ችሏል። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊ የፋይዳ ዲጂታል መታወቂያ እንዲሁም የአዲስ ፓስፖርት እደላና እድሳት ችግሮቻቸውን በመጠኑም ሊያቃልልላቸው ችሏል። በመዲናዋ የደንብ ልብስ መለያን አስመስለው በመልበስ ህዝቡን ሲያሳስቱ ነበሩ የተባሉ ተጠርጣሪዎች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ለፋና ገልጿል። በመዲናዋ የደንብ ልብስ መለያን አስመስለው በመልበስ ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር አዋልኩ አለ የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ። ሸጋው ጫኔ አንለይ፣ መሐመድ ሐምዛ ያሲን፣ አቤነዘር ተስፋዬ በየነ እና ጌትነት ደምለው ዳምጤ የተባሉ ግለሰቦች በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንጻ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣን የቀድሞ የደንብ ልብስ የሚመስል በማሰፋት በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የቢሮውን ገጽታ በሚያንቋሽሽ መልኩ የሐሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸውን ተከትሎ የቀረበባቸውን አቤቱታ
በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ በተቋሙና በሰራተኞች ላይ እንዲሁም በህዝብ ዘንድ አሉታዊ ስሜት እንዲፈጥር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በህግ የሚያስጠይቅ መሆኑን፣ ሐሰተኛ መረጃ ማሰራጨት በህግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦችም ከህገወጥ ድርጊታቸው ሊታቀቡ እንደሚገባ የአዲስ አበባ ፖሊስ አሳስቧል። የሱዳን ጦር በካርቱም የፕሬዝዳንቱን መቀመጫ እንደገና መያዙን ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ደራሽ ኃይል ታጣቂዎችን በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ደራሽ ኃይሉ ከ2 ዓመታት በፊት የሱዳን ጦር በማስለቀቅ የፕሬዝዳንቱን መቀመጫ በእጁ አስገብቶ መቆየቱ ተዘግቧል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩ በኋላ ፎቶዎችን በመነሳት በማህበራዊ ገጻቸው ላይ አጋርተዋል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሹ ኃይሎች ኃላፊዎች እስካሁን የተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በርካታ ቦታዎችን እየለቀቀ እንደሆነ እየተሰማ ነው። ባለፉት 2 ዓመታት የሱዳን እርስ በርስ ጦርነት ከ20 ሺህ በላይ ዜጎች ህይወት ሲቀጥፍ 14 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል ሲል የዘገበው የአናዶሉ ነው። ጤና ይስጥልን። ለሰዓቱ የያዝናቸው ዜናዎች እኚህ ነበሩ።